ወዳችኋለሁ በጣም ወንድሞቼ። ፍሬዲ ናይንስ አብሮ የነበሩ ልጅ በጣም ነው የምወዳችሁ። በጣም አመሰግናለሁ ወንድሞቼ፣ ብራዘሮቼ። ቴንክ ዩ ጋይስ። እሺ አሁን ከሰርፕራይዙ በፊት ማለት ነው ጥያቄ ጠይቁኛላችሁ። ለሁለት ሶስት ሰው እመልሳለሁ ጥያቄ። ከዛ በፊት ግን መናገር የምፈልገው ነገር አለ። ወንድማችን ማስተር አብነት መታመሙን ሰምቻለሁ እና ሁልጊዜ ከጎናችን ነበረ፣ ከሁላችንም ጎን፣ ከመላው ኢትዮጵያ ሕዝብ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነት እና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው። ከጎኑ እንቁም ጋይስ። ቴንክ ዩ፣ ወዳችኋለሁ። እሺ እሺ ወይኔ ዋንትዬ የኔ እናት፣ ዋንትያዬ የኔ እናት፣ ቴንክ ዩ ሶ ማች እናቴ። ቢግ ላቭ ኤንድ ቢግ ሪስፔክት። ቴንክ ዩ ሶ ማች ዋንትዬ፣ ቴንክ ዩ ሶ ማች። ጥያቄውን የሚጠይቀኝ ሶስት ሰው ይበቃል። ኮሜንት ሳይሆን ላስገባ እኮ ነው። ገስት ላስገባ አይደል ጋይስ? ኮሜንት ይቻላል ገስት ጋይስ? ኮሜንት እንኳን ይሻላል እንጂ ገስት ማን ይችላል? ገስት ብዙ ነው ሪኩዌስት። ኦኬ እሺ። እኔ እኮ ጠፍቶብኝ አይደል? እየተፋጠጥክ ነው። ከ110 ማነው ሚኪ? አይደለም ነው የሚወጡ ነው። ኦኬ እሺ እንዴ ገስት ሲላክ እዚህ ጋር መምጣት ጀመረ። ስክሪን ላይ ጌም ነው የተላከው። ኧረ ሸዋዬ፣ ኧረ ማነው? ኧረ የማያቅተኝም እግዚአብሔር። በጣም ከባድ እንግዳ እየመጣ ነው ጋይስ። እንግዳ ለጆን ዳንኤል ራሱ ሰርፕራይዝ ነው። ለጆን ዳንኤል ራሱ ሰርፕራይዝ ነው። አላቋርጥ ጀምሬ ሳላላገ ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተጠጣሁ። አይ ዛሬ ዲክላይን እንትን በለው። እሺ አውራችሁ። እሺ ጋይስ ስንት ሰው ገባ? 118,000 ቀጠሮ ጌም ላይ እኮ ነው የምናየው። የአረቦች ያማል የለም እንደዚህ ቤታዬ ናት። ቴንክ ዩ ሶ ማች እናቴ፣ ቴንክ ዩ ሶ ማች ቤታዬ። አይ ላቭ ዩ ቤታዬ። በጣም ማመስገን ፈልጋለሁ ቤታን። ባይ ዘ ዌይ በዚህ አጋጣሚ ቤታን ቴንክ ዩ ማለት ፈልጋለሁ። ትንሽ አለመግባባት ተፈጥሮ ተጣልተን ነበር የታሰርኩትኝና ግን በቃ ያንን ረስታ አብራኝ ነበረች እስከ መጨረሻው ከጎኔ ነበረችና ቤታዬ በጣም አመሰግናለሁ። አይ ላቭ ዩ ጸግዬ። ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች ጸግዬ። ደግሞ በጣም ትወዳለች። እኔም በጣም እግዚአብሔር በጣም ብዙ ጊዜ ነው የምጠይቀን ቤታ እኮ ፍቅር ናት። ቤታዬ ቴንክ ዩ እናቴ፣ በጣም ነው የማመሰግነው እናቴ። ምን ሰላም ናችሁ? እንዴት ናችሁ? ቲናዬ ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች ጋይስ። አይ ላቭ ዩ ሶ ማች፣ አይ ላቭ ዩ ኦል። 30 ራይድ ሚሴጅ አርማኖ ቴንክ ዩ ሶ ማች። ራይድ ሚሴጅ ጽፏል። ቆይ 30
ኦፍ በጆን ዳንኤል ስም እንግሊዘኛ ባይ ዘ ዌይ ዘው ጥየው ነው የወጣሁት። ሳምሪዬ የኔ እናት thank you so much ሳምሪዬ thank you so much አይደለም ራይድ በጆን ዳንኤል ስም 30% ዲስካውንት አድርጌ ሁለት ኩፖን ነው ያለው። ምንድነው ኩፖን? ዲቫዬ የኔ እናት thank you so much ባይ ዘ ዌይ እንግሊዘኛ እዛው እስር ቤት ጥየው ነው የወጣሁት። ዋንትዬ የኔ እናት thank you so much እናቴ thank you so much የኔ እናት big love big respect Please go there. thank you ኧረ ኪበን ነው ሄኖክ እንደሚዘማው thank you አርማናዬ ወይ ሄኖክ እንደሚዘማው ደስታው ነው ቀላል እንትን ከባድ ነው አባቴ ስቃዩ ከባድ ልጅ ኬቪን አርማናዬ thank you so much guys ራይድ ቆይ ኪድዬ የኔ እናት thank you so much የራይድን በቃ ተርጉማችሁ ንገሩኝ። ሶሪ ሲ ሬዲ በአማርኛ አድርገው ቀጣይ ታይም ኔክስት ታይም የራይዱን ኦኬ ነው። እንግሊዘኛ እችላለሁ ደግሞ ጋይስ እችላለሁ። አዋሪኝ ተመለከቱ። thank you so much guys big love and big respect። እሺ አሁን ጥያቄ ሶስት ሰው ይጠይቀኛል ከኮመንት አንስብም። እሺ አይ አንስ ዛሬ አይመች ይቅር ጋይስ ይቅር ካላችሁ ይቅር ጋይስ ይቅር አታይቁኝ። ምንም አሁን አመት ከአራት ወር ምናምን የምትጠይቁኝ ጥያቄ የለም። ማሪዬ የኔ እናት let's go ማሪ አብዱል ከሪም thank you so much bro thank you ወንድሜ big love and big respect thank you አብዱል ከሪም in the building አብዱል ከሪም በጣም አመሰግናለሁ ወንድሜ thank you so ይሁን ኢትዮጵያ ምንድነው ኢትዮጵያዬ thank you so much ኢትዮጵያ ናሳ ኢትዮጵያ thank you so much ኢትዮጵያዬ ደገመው ና ኢትዮጵያዬ thank you so ኧረ በየሱስ ኢትዮጵያዬ thank you so much ኧረ ኢትዮጵያዬ ነበር thank you so much ኢትዮጵያዬ ነበር የኔ አባት thank you so much my brother በጣም ነው የማመሰግነው big love ኢትዮጵያ in the house ኢትዮጵያ አረ አብዱል ከሪም የኔ አባት thank you so much ኢትዮጵያዬ አብዱል ከሪም የኔ አባት thank you so much ጋይስ በጣም ነው የማመሰግነው። ኧረ እዩ የኔ አባት እሺ ቆይ ኬክ እንቁረስና ጋይስ ወደ ሰርፕራይዙ እንሄዳለን። እሺ ኬክ እንቁረስና አብረውኝ ከታሰሩት ጓደኞቼ ወንድሞቼ ጋር ከዛ ወደ ሰርፕራይዝ ቢላ ሳይሆን ካርቶን የለም
ቢሌል ናይ በሱ ቆረስ ያው ኬኩ ጋይስ ዌልካም ባክ ኪንግ yes sir King yes sir Kong. yes sir ቆይ እሺ ያው ና ዳዋ ያዝ አንዳንድ ያዙ መቅረሻ ለአራታችሁ ብራዘሮቼ ዱኔክ ጀማ ዞናን ናዮ እንዴ ዱነግ ሴቷ ዱነክ ያዙ ጥቁነሽ ኧረ ብሏል በጣም እንትን ብሏል ና ናኦሚ ናኦም ሆዱን አይችልም እውነት የሆዱ ነገር አይሆንም አቤት ከተተው አንተ ሬሽን ይበላ ነበር ፍሬኞች ተሻሙት እንዲህ ወደ ላይ ዘርዘ Raju in the building, Raju in the house, Raju ye, any abad. See guys, huh? La gursat? ዳኑዬ አንድ ጉርሻ እንደ ዳኑዬ የኔ እናት ዳኑዬ እህቴ ውዷ እህቴ እናቴ ውዷ እህቴ እናቴ ዋው እሺ ጋይስ አሁን ወደ ሰርፕራይዛችን እንሄዳለን። ጥያቄ ቅርብላችኋል። አው መጣይ ሁለት ሰው ላስገባ ገስት ገባ ውጣ ሶሶ አይሆንም ገስት ሲሲሮ ቴንክ ዩ ሶ ማች እሙአይኔ ጆን ፋሚሊ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እሺ ወንበር አምጪልኝ። ይሄን ወንበር አምጡት እዚህ ጋር ወደ ሰርፕራይዙ ነው አምጣ ወንበሩን እዚህ ነይ ብራዘሬ ወንድሜ የታለ ብራዘሬ ና ወደ ሰርፕራይዙ ቆይ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም ችግር የለም ሲመጣ ጠረጋለሁ ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳይ ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው የደስታ ምንጭ ብራዘር ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙሮ ወንበር አንተ እዚህ ጋር እንደውም መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ
ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ በፊት መናገር የምፈልገው ነገር ካለ ማስተላለፍ የምፈልገው ድምፅ አንዴ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፈላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። ሞራል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዛ ወደ ሬሳ ክፍል አዲስ አበባ መጥቼ ከገባሁ በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝና ያለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን አንድም አካሌ ሳይጎድል ዛሬ በእናንተ ፊት ቆሜ ይህን ነገር ለመናገር በቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ። እሺ ፋሚሊ እሺ አሁን ሁለት ተቋርጧል። ሰርቷል አልሰራም። የቀነሰ ነው የቀነሰ ነው የቀነሰ ነው። የቀነሰ ነው።
ቆማ